ሰው ቢሆን እስካሁን ስንት ነገር ይባል ነበር። ያ አላህ ሱብሃንአላህ። እንግዲህ ትላንትና ወተት እያለብኩኝ ለቅቅ ያለ ቪዲዮ፣ ዛሬ ደግሞ ስጋዋን ይዤ መጥቻለሁ። የእኔ ምስኪን በጣም ነው ያሳዘነችኝ። ወላሂ ነው የምላችሁ። ማለት ለኪሳራው ምናምን አይደለም፣ ምንም ችግር የለውም። ሰው አርዶ ይበላ ያለ ነገር ግን አሳዘነችኝ። በቃ በጣም ነው ያሳዘነችኝ። በቃ እኔ ለወተት ብዬ ገዝቻት ድንገት ለስጋ ስትሆን እንግዲህ አላህ የፈቀደው ነው። ብቻ አሳዝናኛለች። ወላሂ ነው የምላችሁ በሚገርም ሁኔታ ማለት ነው። በጣም ነው ያሳዘነችኝ። ሳይሞተ ነው መሰለኝ። ምክንያቱም ሳላስበው ሲሆን እኮ ነው አላ አይደል። በቃ የሆነ እኔ ለወተት ብዬ ነው የገዛኋት። ልጄን ላስጥላት ጡት ልከለክላት ሁሉ ብያቸዋለሁ በትናንት ነው ቪዲዮ። የሚገርም ነው ወላሂ። እና እንግዲህ ሳይታሰብ እንደዚህ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቤተሰቦች እንዴት ናችሁልኝ? ውድ ተመልካቾቼ ተከታታዮቼ፣ አልሐምዱሊላህ የሰላም ነኝ። እንግዲህ ዛሬ ያው መግቢያው ላይ እንዳያችሁት ትላንትና በለቀቁት ቪዲዮ ያው ያያችሁት አይታችሁታል። ዛሬ ደግሞ እንግዲህ እና ሳትታሰብ እንደዚህ ሆናለች። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ ሼር አድርጉት። በቅንነት ሀሳብ አስተያየቶቻችሁንም ኮሜንት ማስቀመጣችሁን አትርሱ። ያው ሱብሃንአላህ እኔ እንግዲህ ሚጣን ጡት ልከለክላት ነው እያልኩኝ ጉዷ ፈላ እያልኩ ትናንት ፍየል እያለፍኩኝ ቪዲዮ ለቅቄ ነበረ። ያው እንግዲህ አለ ያለ ሆኗል። ሳይታሰብ እኔ የገዛኋት ለወተት ብዬ ነበረ። አሁን እንግዲህ ያው ድርቆሽ ምናምን በጣም በስቶባት ነው መሰለኝ በቃ ታረደች። ምክንያቱም ያኔ እንትን አለች ይሄን እያንቋረረች ነበርና ትላንትና ይሄን ቪዲዮ ለቅቄው ነበር። ያው ላላያችሁት ብዬ ነው። ድርቆሹ በስቶባት ነው መሰለኝ። እሷ ልጅ ደጋግማ ስትሰጣት ነበረ ይመስለኛል። በስቶባት ነው ታመመችና ታረደች። ከመብከቷ በፊት ነው የሚባለው። ከመብከቷ በፊት ያው ተቀዳድመን አረድናት። ያው ለወተት ብዬ ስለገዛኋት ለርድ ብዬ ስላልገዛኋት በጣም አሳዘነችኝ። እውነት ችግር የለውም። ያው አልበከተችም፣ አልከሰርኩም። በከስርም አላህ የሻውን ነገር መቀበል ነው። አልሐምዱሊላህ ብሎ እንኳን ያልከሰርኩት ማለት ነው። እንደምታውስ ስጋዋ በጣም ብዙ ነው። ትላንትና ሲጀመር በጣም ብዙ ነው። በመካከለኛ ድስት ምናምን እንደዛ ጢቅ አድርጌ የሰራሁትና ቤተሰቡ እዚሁ ነውራት የበላ ነው። ይሄ የተሰቀለውን እንኳን እንደምታዩት ነው አበዛዙ ማለት ነው። እና አልከሰርኩም። ነገር ግን አሳዘነችኝ። ወላሂ በጣም ነው ያዘንኩት። ምክንያቱም ያኔ የገዛኋት ለወተት ብዬ ነው። ድንገት ይሄ ነገር ሲፈጠር በጣም አሳዘነችኝ እላችኋለሁ። ሀባይቢ ግን ሱብሃንአላህ በቃ ሰው አይል እንስሳ አይል አጀሉ ከደረሰ ወደ ኋላ የለ ወደፊት የለ። በቃ ይሄን ነገር ነው ያስተዋልኩት። ሱብሃንአላህ በጣም የሚገርም ነው። እንግዲህ ትላንትና ያለቀኩትን ቪዲዮ ያያችሁት አይታችሁታል። የሚጣላ አስተላት ነው ጉዷ ፈላ እያልኩ በእርግጥ አሁንም ተስፋ አልቆርጥም፣ እገዛለሁኝ። የወተት ፍየል እገዛለሁ ኢንሻአላህ። ነገር ግን በቃ ይችን ሳላስባት ልጄን ጡት ልከለክላን ነው ምናምን እያልኩኝ እንደዚህ ሲፈጠር ሱብሃንአላህ ሰው አይል እንስሳ አይል አጀል ሲደርስ ብዬ ነው ያስተዋልኩትና እንግዲህ ከባይቢ ያው ቪዲዮውን ላይክ ሼር እያደረጋችሁ አበረታቱኝ። የሚጣ ፍየልም እንግዲህ ለዚህ ወቅታለች እላችኋለሁ። ኢንሻአላህ ሌላ ፍየል ይገዛላታል። እንግዲህ የዛሬው ቪዲዮአችን ይህ ነበረ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ለምታበረታቱኝ ሁሉ ጀዛኩም ወላሁ ኸይረን ጀዛ ብያለሁ። ኮሜንታችሁን በነገራችን ላይ ፍየል ወተት ይጠጣል ወይ የሚል ኮሜንት አይቻለሁ። ይጠጣል። እና የዛሬ ቪዲዮ ይመስላል። ሰላም አለይኩም።